ትዳር አካባቢ ችግር ሲፈጠር ባል ሲከፋው ሚስቶች አንዳንድ ጊዜ ይሳሳቱና በእንትን ይቀጣሉ ባሎቻቸው። በምን ምን አልኩ? ቆይ ያው የተናገርኩት ነገር አለ። ለምን ቶሎ ገባችሁ? ትቀጣላችሁ ማለት ነው እናንተ። ብዙ ጊዜ ያኮርፋል። ቤት አካባቢ በጣም ሲናደድ ምናምን በቃ የሆነች ማጫዋች ምናምን ይፈልግና ምናምን መሞዳሞድ ይጀምርና እንደ ቀልድ እዛ መውጣት ይጀምራል፣ ማምሸት ይጀምራል። ሲመጣ ምናምን ኩፍ ትላለች እሷም ጃርት ምናምን ዱፍ እያለች እንደ ጃርት ሾክ ስትረጭበት እዛ ጋር ደግሞ ቲማቲም ምናምን ስልስ ተሰርቶለት ብላሃኒ እንዳይበድል ነው የሚላል። እንደሱ ነው ቅምጥ የሚጀምረው እንደሱ እና እዛ ይሄዳል። ከዛ ፍላጎቶች ያሳያል። አንዳንዴ ማምሸት ይጀምራል እስከ 6 ከዛ እስከ 9 እስከ 11 አድሮ ኦልሞስት ማታ ጧት ሲመጣ የታድረ ነው ሲባል ይሄ ምንም አደርገን አላድር ነው ይላል። አድሮ መጥቶ ማለት ነው። ቅምጥ ሲጀምር እንደሱ ነው የሚጀምር እና ቤት አካባቢ ትንሽ መታወቅ ሲጀምር እዛ ውስጥ ይገባል። እና ቅምጥ ያላቸው ብዙ ሰዎች አሉ እኛ ሀገር በተለይ ፍራንክ ምናምን ያላቸው እና ኮስተር ብለው በስነ ስርዓት እሁድ ቸርችም የሚመጡ አሉ፣ በተስኪያንም የሚሄዱ አሉ፣ እምነት ቦታ የሚሄዱ አሉ፣ ፊት ምናምን ይቀመጡ አሉ፣ ጋሼ የሚባሉ አሉ እና በስነ ስርዓት ቤተሰብ ምናምን አክባሪ ነው የሚባሉት፣ ግን ቅምጥ አላቸው። ኃጢአት፣ ሌብነት፣ አመጽ፣ ውንብድና ነው። ውንብድና ነው። ዘመናዊነት አይደለም፣ እውቀት አይደለም፣ ኃጢአት ነው። ድብን ያለ ድፍረት በትዳር ላይ ቁጭ አድርገህ ተደብቀህ የሆነ ቦታ ሰው አስቀምጠህ እንትን መሞዳሞድ ኃጢአት ነው፣ ውንብድና ነው፣ ሌብነት ነው። አሁን ደግሞ በጣም ለዚህ ደግሞ የተነጣጠሩ ሴቶችም እየተፈጠሩ ነው። ለዚህ የተነጣጠሩ ወጣቶችም እየተፈጠሩ ነው። እኔ ትዳር አልፈልግም ሰንበዲን ምናምን ጠጠብ ያርጉና ያርጉትና ከዛ አፓርታማ ይከራይላቸዋል። የሆነ ነገር እያለቡ መኖር ሌባ አሰሪም ለራስሽ እኮ ያለሽ ቫልዩ ነው የሚያሳየው። ወራዳ ሆነሽ ነው የምትኖሪው። አሰሪም የወንድ ገንዘብ ለመጥራት ስትሮ ይዘሽ የምትወጪው ነውር አይደል እንዴ? ቢያንስ ፊደል ቆጥረሽ የለ። ደግሞ እኮ የሚያሳዝነው እነዚህ ሰዎች እኮ እንደ ድሮ ሰዎች አይደሉም። የድሮዎቹ በዚህ ሙያ ላይ በዚህ ግልሙትና ስራ ላይ የሚንቀሳቀሱ ሰዎች ገጠር ባሎቻቸው ሴክሹዋል አቢዩስ ያደርሱባቸው፣ ፊዚካል አቢዩስ ያደርሱባቸው፣ ኑሮ ሲመራቸው፣ ህይወት በጣም ግራ ሲገባቸው ብን ብለው እንትን ተሳፍረው ይመጣሉ። ከዛ አውቶቡስ ተራ ይቆማሉ፣ ግራ ይገባቸዋል፣ ይሰራሉ፣ ጀምሩት። ትምህርት የለም፣ ሃና ያቋት። እንዴት አንቺ ዩኒቨርሲቲ ተመርቀሽ በእንግሊዘኛ ስምሽን እየጻፍሽ እንዴት አንቺ እናትሽ እንደዛ ዋጋ ከፍለው አስተምሮች ቤተሰብ ትልቅ ነገር እየጠበቀብሽ እንዴት ቅምጥ ትሆኛለሽ? እንዳትሆኝ ሰምተሻል። ሰሞኑን በውሽማ ላይ በሰራሁት ቪዲዮ በጣም ብዙዎቻችሁ እየተነካችሁ አላችሁና እየተከታተላችሁ እየሰደባችሁኝና ይሄ ቪዲዮ ደግሞ ለእናንተ ነው፣ ጭማሪ ይሁንላችሁ። በደንብ አዳምጡት። ኃጢአት ነው ያልኩት እኔ። ደጋግማችሁ ስሙትና በተለያየ ምክንያት እያደረጋችሁኝ ወጋ እያደረጋችሁኝ ነውና